ሰላም የቻናላችን ቤተሰቦች፣ በዛሬ ትምህርታችን ደግሞ የአማርኛ ባለ ሶስት ሆሄ ፊደላትን ቃላትን እያነበብን የምንለማመድ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የቻናላችን ቤተሰብ ሁኑ። ከዚህ በተጨማሪ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። በአጭር ጊዜ ብቁና ጥሩ አንባቢ እንድትሆኑ አድርገን እናስተምራችኋለን። ሀገር ውጭም ሆነ ሀገር ውስጥ ሆናችሁ መማር ትችላላችሁ። ቀጥታ ወደ ዕለቱ ትምህርታችን ስንሄድ እስኪ እነዚህን አንብቡልኝ። የመጀመሪያዋ ፊደል ማናት? እቺ ማናት? የመጀመሪያዋ አ ናት። አ። ከዚህኛው ማናት? ይ። ይቺ ን። አንድ ላይ አይን። አይን። አይን ብለን እናነባዋለን። እሺ፣ በመቀጠል እነዚህ ናቸው። እነዚህ እስኪ እነዚህን አንብቡልኝ። ይቺ ማናት? የመጀመሪያዋ ፊደል ም ናት። ከዛ ይችኛዋ ጣ። ይችኛዋ ማናት? ኔ። ም ጣ ኔ። አንድ ላይ ምጣኔ። ምጣኔ ይሆናል። ምጣኔ ብለን ነው። በመቀጠል እነዚህ ናቸው። እነዚህ ይቺ ማናት? መ ናት። መ። ከዛ ይችኛዋ ማናት? ኖ ናት። ኖ። ይቺ ማናት? ር። መ ኖ ር። አንድ ላይ መኖር። መኖር። እሺ፣ ወደ ቀጣዩ ስናልፍ እነዚህ ናቸው። እስኪ እነዚህ እናንብቡልኝ። የመጀመሪያዋ ፊደል ማናት? ሂ ናት። ሂ። ዘን ይቺ ማናት? ሩ ናት። ሩ። ዘን ይችኛዋ ማናት? ት። ሂ ሩ ት። አንድ ላይ ሂሩት። ሂሩት። እሺ፣ በመቀጠል እነዚህ ናቸው። እነዚህ ይቺ ማናት? አ ናት። አ። ዘን ይቺ ማናት? ሪ ናት። አ ሪ። ዘን ይችኛዋ ማናት? ያ። አ ሪ ያ። ጣሪያ። ጣሪያ ብለን እናነባለን። በመቀጠል እነዚህ ናቸው። እስኪ እነዚህን አንብቧቸው። ይቺ ማናት? ተ ናት። ተ። ከዛ ይችኛዋ ማናት? ስ ናት። ይችኛዋ ማናት? ፋ። ተስፋ። ተስፋ። ስለዚህ ስታነቡ ከእናንተ የሚጠበቀው ምንድን ነው? መጀመሪያ ላይ ፊደላቶችን መለየት። ይችኛዋ ማናት? ተ። ይችኛዋ ስ። ይችኛዋ ፋ። አሁን እያንዳንዳቸውን ለያቸው። ከዛ ደግሞ አንድ ላይ አያይዞ ማንበብ። አሁንኛው ተስፋ፣ ተስፋ ብላችሁ ታነቡታላችሁ ማለት ነው። ፊደላትን አውቃችሁ ነገር ግን አንድ ላይ አያይዛችሁ አገጣጥማችሁ ለማንበብ የሚያስቸግራችሁ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። በአጭር ጊዜ ብቁ አንባቢና ጸሐፊ እንድትሆኑ አድርገን እናስተምራችኋለን። በጣም ቀላል ነው። ቪዲዮ ላይ ባለው ስልክ አናግሩን። ወደ ቀጣዮች ስናልፍ እነዚህ ናቸው። እስኪ እነዚህን አሁን ባልኳችሁ መንገድ አንብቡልኝ። ይችኛዋ ማናት? ቀ ናት። ቀ። ይቺ ማናት? ረ ናት። ይቺ ማናት? ጻ ናት። ቀ ረ ጻ። አንድ ላይ ቀረጻ። ቀረጻ ብለን እናነባለን። ቀረጻ። እሺ፣ በመቀጠል እነዚህ ናቸው። እነዚህ ይቺ ማናት? ቦ ናት። ቦ። ይቺ ማናት? ር ናት። ቦር። ዘን ይቺ ማናት? ሳ። ቦ ር ሳ። ቦርሳ። ቦርሳ። እሺ፣ እነዚህ ከአንብቡልኝ እስቲ። እነዚህ ይቺ ማናት? ም ናት። ም። ዘን ይችኛው ማናት? ክ። ይቺ ማናት? ር። ም ክ ር። ምክር። ምክር።
በመቀጠል እነዚህ ናቸው። ይቺ ማናት? ደ ናት። ደ ከዛ ይችኛዋ ማናት? ረ ናት። ደረ ይችኛዋ ማናት? ሰ ደረሰ 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 ብለን እናነባለን። እሺ በመቀጠል እነዚህ ናቸው። ያው እቺ ማናት? ፊ ናት። ፊ ዘን እቺኛዋ ማናት? ደ ናት። ፊ ደ ከዛ እቺኛዋ ማናት? ል ፊ ደ ል አንድ ላይ ፊደል ብለን እናነባለን። ፊደል። እሺ እነዚህ እስኪ እነዚህን አንብቧቸው። እቺ ማናት? የመጀመሪያዋ ሀ ናት። ሀ ከዛ እቺ ማናት? ረ ናት። ይችኛዋ ማናት? ግ ሀ ረ ግ አንድ ላይ ሀረግ ብለን እናነባለን። ሀረግ ሀረግ። እሺ ወደ ቀጣዮች ወደ እነዚህ ስናልፍ እነዚህ የመጀመሪያዋ ፊደል ይቺ ማናት? ደ ናት። ከዛ ይችኛዋ ማናት? ረ ይችኛዋ ጃ ደ ረ ጃ ምን ይላል? ደረጃ ለምናነብ ደረጃ። እሺ ወደ እነዚህ ስናልፍ እስኪ እነዚህን አንብቡልኝ። ይቺ ማናት? ታ ናት። ታ ይችኛዋ ማናት? ሪ ናት። ታሪ ይችኛዋ ማናት? ክ ታ ሪ ክ ምን ብለን እናነባለን? ታሪክ ታሪክ ብለን እናነባለን። እሺ በመቀጠል እነዚህ ናቸው። ያው እነዚህ ይቺ ማናት? ረ ናት። ረ ይችኛዋ ማናት? ዳ ናት። ይቺ ማናት? ት ረ ዳ ት አንድ ላይ ምን ይላል? ረዳት ረዳት ረዳት። እሺ በመቀጠል እነዚህ ናቸው። እነዚህ ይቺ ማናት? ተ ናት። ተ ከዛ ይችኛዋ ማናት? ገ ይቺ ማናት? ኘ ተ ገ ኘ ተገኘ ተገኘ ብለን እናነባለን ማለት ነው። ተገኘ። እሺ አሁንም ወደ ቀጣዩ ስናልፍ እነዚህ ናቸው። እስኪ አንብቡልኝ እነዚህን። የመጀመሪያዋ ፊደል ማናት? እነዚህ በ አይደለች? ያው ከዚህ ጋር እቺ በ ናት። በ ከዛ ይችኛዋ ማናት? ረ ይችኛዋ ማናት? ታ አንድ ላይ በረታ በረታ ብለን እናነባለን። በረታ። እሺ በመቀጠል እነዚህ ናቸው። አዎ እነዚህ እስኪ አንብቡልኝ እነዚህን። ይቺ ማናት? ገ ናት። ገ ከዛ ይቺ ማናት? መ ናት። ይቺ ማናት? ተ ገ መ ተ አንድ ላይ ገመተ ገመተ ብለን እናነባለን። እሺ በመቀጠል እነዚህ ናቸው። እስኪ እነዚህን አንብቡልኝ። ይቺ ማናት? ፈ ናት። ፈ ከዛ ይችኛዋ ማናት? ለ ናት። ይችኛዋ ማናት? ቀ ፈ ለ ቀ። እስቲ አንድ ላይ አንብቡልኝ። ምን ይላል? ፈለቀ ፈለቀ ብለን ፈለቀ። እሺ እነዚህ ይቺ ማናት? ታ ናት። ታ ከዛ ይችኛዋ ማናት? ሪ ናት። ታሪ ከዛ ይችኛዋ ማናት? ክ ታ ሪ ክ አንድ ላይ ታሪክ ታሪክ እንላለን ማለት ነው። ታሪክ። እሺ በመቀጠል እነዚህ ናቸው። እስኪ እነዚህን አንብቡልኝ። እነዚህ ይቺ ማናት? ግ ናት። ግ ከዛ ይችኛዋ ማናት? ም ናት። ግም
ይችኛዋ ት ግምት ግምት ግምት። እሺ እነዚህ ናቸው። እስኪ እነዚህን አንብቡልኝ። ይቺ ማናት? ፖ ናት። ፖ ዘን ይቺ ማናት? ሊ ናት። ፖሊ። ይችኛው ማናት? ስ ፖ ሊ ስ ፖሊስ ፖሊስ ብለን እናነባለን። እሺ እነዚህ ይቺ ማናት? ደ ናት። ደ ከዛ ይችኛው ማናት? ስ ናት። ከዛ ይቺ ማናት? ታ ደ ስ ታ አንድ ላይ ደስታ ደስታ ብለን እናነባቸዋለን። ደስታ ዘን እነዚህ ናቸው። እነዚህ ይቺ ማናት? ፓ ናት። ፓ ከዛ ይቺ ማናት? ስ ናት። ይችኛው ማናት? ታ ታ ናት። ፓስታ ፓስታ ብለን እናነባለን። ፓስታ እነዚህ ናቸው። በመቀጠል እስኪ እነዚህን አንብቡልኝ። መጀመሪያ ምን ነበር ያልኳችሁ? ፊደላትን እያንዳንዳቸውን መለይ። ያ ማለት ይቺ ማናት? ገ ከዛ ይችኛዋ ማናት? ረ ይቺ ማናት? ፈ ናት። ስለዚህ አሁን ፊደላቶቹን እያንዳንዳቸውን ለይተናል። በመቀጠል ምን ነው የሚጠበቅብን? አንድ ላይ ይዞ ማንበብ። ምን ይላል? ገረፈ 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 ብለን እናነባለን። መጀመሪያ ስራችሁ ነው ፊደላትን እያንዳንዳቸውን መለየት። ከዛ በመቀጠል ደግሞ አንድ ላይ አያይዞ አገጣጥሞ ማንበብ ነው። እሱን ካደረጋችሁ በቀላሉ ማንበብ ትችላላችሁ። ወደ ቀጣዮች ቃላት ስናልፍ እነዚህ ናቸው። እነዚህ እስኪ እነዚህን አንብቡልኝ። ይችኛዋ ማናት? ሞ ናት። ከዛ ይችኛዋ ማናት? ተ ናት። ይቺ ማናት? ር ናት። ሞ ተ ር ሞተር አንድ ላይ ሞተር ሞተር ብለን እናነባቸዋለን። በመቀጠል እነዚህ ናቸው። እስኪ አንብቡልኝ። የመጀመሪያዋ ማናት? እነዚህ ማለት ነው። ይቺ ማናት? ም ናት። ም ከዛ ይችኛዋ ማናት? ን ናት። ን ይቺ ማናት? ጭ ም ን ጭ ምን ይላል? ምንጭ ምንጭ ብለን እናነባለን። ምንጭ። እሺ ዘን እነዚህ ናቸው። እስኪ እነዚህን አንብቡልኝ። ይችኛዋ ማናት? ወ ናት። ወ ዘን ይቺ ማናት? ረ ናት። ወረ በመቀጠል ይቺ ማናት? ደ ወረደ 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 ብለን እናነባለን ማለት ነው። ወረደ። እሺ ወደ እነዚህ ስናልፍ እስኪ እነዚህን አንብቡልኝ። እቺ አንብበናታል። እቺ ማን ያላት? ማናት? እሺ እቺኛው ማናት? እሺ እቺ ማናት? እሺ አንብቡልኝ። ይቺ ም ይቺ ን ይቺ ጭ አይደሉ? ስለዚህ ምንጭ ምንጭ ብለን እናነባለን። ምንጭ። በመቀጠል እነዚህ ናቸው። እስኪ አንብቡልኝ እነዚህን። ይቺ ማናት? ተ ናት። ተ ዘን ይችኛው ማናት? ስ ናት። ተስ ከዛ በመቀጠል ይችኛው ማናት? ፋ ናት። ፋ ተስፋ አንድ ላይ ተስፋ ብለን እናነባቸዋለን። ተስፋ። እሺ ዘን እነዚህ ናቸው። ይችኛው ማናት? ደ ናት። ደ ይቺ ማናት? ረ ናት። ደረ ይችኛው ማናት?
በ ደረበ ምን ይላል? ደረበ 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 ብለን እናነባለን ማለት ነው። ደረበ። በዚህ አይነት መንገድ ነው መጀመሪያ ፊደላትን መለየት። ፊደላትን ከለያችሁ በኋላ ደግሞ አንድ ላይ አገጣጥሞ ማንበብ መጻፍ ከሆነ በቀላሉ ማንበብ መጻፍ ትችላላችሁ። ከዚህ በበለጠ ደግሞ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። በአጭር ጊዜ ብቁ አንባቢና ጸሐፊ እንድትሆኑ አድርገን በኦንላይን እናስተምራችኋለን። ሀገር ውስጥም ሆነ ሀገር ውጭ ያላችሁ ቪዲዮ ላይ ባለው ስልክ አናግሩን። ከኛ ጋር በአጭር ጊዜ ብቁ መሆን ትችላላችሁ። ለዛሬ የነበረን ትምህርታችን ይህን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ ተመኘውላችሁ።